በተደጋጋሚ ስለ ሰላም፣ ስለ መከባበር፣ ስለ መቻቻል፣ ስለ እነዚህ ነገሮች ሁሉ በሰፊው ከኔ በላይ በሚያውቁ ሰዎች ተነግሯል። ከሶማሌ እንስማ ካልሆነ በስተቀር የሚቀር ያለ አይመስልም። ብዙ ጊዜ ኢትዮጵያ ውስጥ አንዳንድ አይዲዮሎጂን የያዙ ኃይሎች ናቸው ያን አይዲዮሎጂ ለማስፈን ግዴታ ይሄ ነው ሶሉሽኑ ለህዝቡ ይሄ ነው ሶሉሽን ብሎ እንደ ላቦራቶሪ አንድ ቦታ ተወስኖ ያ ህዝቡ ላይ እንትን ይደረጋል፣ ኤክስፐሪመንት ይደረጋል። አይዲዮሎጂ ደግሞ በራሱ ብዙ ጊዜ ኢነሚ ይፈልጋል፣ ጠላት ይፈልጋል። ናቹራሊ አይዲዮሎጂ የሆኑ ሰዎች ሁሉ ጊዜ ካታጎሪካል ናቸው። ይሄ ትክክል ነው፣ ይሄ ትክክል አይደለም የምን አቋም ነው የሚይዙት። ይሄ ትክክል ነው፣ ይሄ ትክክል አይደለም ያለ ሰው ደግሞ ለኮምፕሮማይዝ ለመነጋገር ጊዜ ቦታ አይሰጥም። ይሄ ትክክለኛው ሐሳብ የኔ ያስኩት ወይም ለኢንተረስት ሊሆን ይችላል ወይም አምኜበት ሊሆን ይችላል። የትም አይደርስም። የትም የማይደርሱ ኃይሎች ጠላቶች ናቸው። ለዛ ነው በኢትዮጵያ ፖለቲካል ቮካቡላሪ በኔ እስከማስታወሰው ድረስ ጸረ የምትለው ቃል ኮመን ነች። ኮመን ሰራዊት ጸረ መዋቅር ሁሉ ጊዜ ጸረ ነው እንትን ያለው ያ ጸረ ሳይሆን እኔ ካሰብኩት የተለየ ነው፣ የተለየ ሐሳብ ነው ያለው። ምናልባት የሱም ትክክል ሊሆን ይችላል። ለምን ጊዜ አልሰጠውም የምለው ወይም ለምን አላዳምጥም ወይም ደግሞ ማላዳምጠውም ጊዜ ማልሰጠውም ከሆነ ለምን እንዲኖር አላደረገውም? ለምን አጠፋዋለሁ? አሁን እኔ አማርኛ ስለምኮላተፍ ነው እንጂ ባልኮላተፍ ማንም አይለይኝም። ሶማሌ ነው አይደለም። እንደዚህ በምንመሳሰል ሰዎች ደረጃ አፓርታይድ ማድረጉ ከሁሉም የኋላቀርነት ነው። ራስህን አንድ ቦታ አጥረህ እንደዚህ ነኝ ከምትል ሶማሌ ነኝ፣ ሶማሌ መብት ይፈልጋል፣ ልማት ይፈልጋል ካልክ ሌላ ሶማሌ ያልሆነውም እንደኔ ያስባል። ልክ እሱ መብት ይፈልጋል። ለአንተ የምትፈልገው መብት ለሌላው መፈለግ ማለት ነው። ብዙ ጊዜ ብዙ ሀገሮች እንትን ዚምባብዌ ይሰራ ነበር፣ ደቡብ አፍሪካ ሄድ ነበር ሬጉላርሊ እና ያየሁት ነገር ምንድነው እዚህ ነው እንዳውም ሰው ራሱን የሚለያየው እንጂ እዛ አካባቢ በመመሳሰል ነው ሰው የሚሰባሰበው። ምክንያቱም ሪስክም እኩል ስለሆነ ሶማሌ ጥቁሮቹ እዛ የነበሩ ታውንሺፕ አካባቢ ረብሻ ሲፈልጉ አይለዩም። ሶማሌ ሲል ከፕሮፐር ሶማሊያ ራሱ ከጅቡቲ የመጡትን ሁሉ አይለዩም። ስለዚህ እዛ እንደውም አይደንቲቲው ሰፍቶ ብሔር ብሔረሰብ ብቻ ሳይሆን የሚመሳሰለው ሁሉ አንድ ላይ ነበር የሚሆነው። ህንዱም ፓኪስታኑም አንድ ላይ፣ ኢትዮጵያዊም፣ ሶማሌው፣ ኤርትራዊም አንድ ላይ ምክንያቱም ሪስኩ ተመሳሳይ ስለነበረ ነው። ውጭ ሀገር ጀኔቫ፣ ሌሎች ሀገሮችም ሲሄድ በየቦታው መኪና ውስጥ ወይም ባስ ውስጥ ወይ እንደዚህ ስትገባ ኢሚዲየት እንትን ነው የሚኖረው፣ አታችመንት ነው የሚኖረው። አንተን የሚመስል ሰው ሁሉም ኢትዮጵያዊ ነን ይመስላል ማለት አይደለም። ነገር ግን ፕሪዶሚናንትሊ ያደኩበት ኤሪያ ያሉ ሰዎች ወይም ኢንተራክሽን ያደረኩባቸው እንዲህ ስለሆነ መኪና ውስጥ ገብተህ ሲታይ ኢሚዲየት አፊኒቲ ነው የሚፈጥረው። ኢሚዲየት ይሄ ዘመዴ ነው ይሄ እንትን ነው የምትለው ያኔ ነው የምትረዳው ምን ያህል አይደንቲቲ የምትለው ነገር ሶሻል ኮንስትራክት እንደሆነች። እዚህ ሀገር ውስጥ ራስህን ታጠባለህ ታሰፋለህ እንጂ እዛ ስትሄድ መኪና ውስጥ ሁሉም ተመሳሳይ ነው።